እባክሽ ለመረጋጋት ሞክሪ አንቺ ባለሁለታችን ነሽ እየነገርኩሽ ነው እባክሽን ተረጋጊ ምንም የምረጋጋው ነገር የለም አትያዘኝ እንዳትይዘኝ አሁን እዚህ ጋር አንቺ እያልሽ ያለሽው ትክክል ነው በቃ ገብቶሻል አሁን የምትናደጂው ትክክል ነው ያሳደግሽው አንቺ ነሽ ትክክል ነው ግን ነገሮችን የምታስቢው እንዴት ነው ቆየ እንዴ እኛም እኮ እኔም እኮ እናቱ ነኝ አንቺ እናቱ ነሽ እኛ ህፃን እያለ አምጥተሽ ጥለሽብኝ ነው አይደል እሺ አሁን ካደገ በኋላ ምን ይሁን ነው የምትዩ ምንም እኮ ማለኔ ባይወልድም ልጄ ነው ልጁ 4 አመት ድረስ እኔ ጋር አድጓል 4 አመት ሁሉ ነገር ያደርሱበት እኔ ዝም ብዬ አልመለከትም የእህቴ ልጅ ነው ለምን እንደማታዳምጪኝ ቆይ አንቺ ያከል በማርያም አንተ ተረጋጋ ትይዋለሽ እንዴ ምን ይዞ ነው የሚረጋጋው ምንድነው ተረጋጋ ምን ነው የምታረጋጊው አንቺ ቆይ ያሰኩ ሰጥቻቸዋለሁ እያለሽ ነው አይደለ ሰጥቻቸዋለሁ እያልኩ አይደለም ጁ የወንድሜ ልጅ ነው ሰምኛለሁ እና የወንድምሽ ልጅ ቢሆንስ ስጋዬ ነው ደሜ ነው የራሴ ነው ቢሆንስ አንቺ ነሽ ተረጋጊ በእናትሽ ተረጋጊ ሰላም ቤተሰብ እንዴት ናችሁ እኛ በጣም ደህና ነን ያው ከዚህ በፊት ምን ሰላም አለው አይደለም እኮ እኛ ደህና ነን ምን ይዘሽ ነው ደህና ነኝ የምትይኝ ምንድነው የምትይኝ አይደለም ደህና እያልኩኝ ያለሁት ገብቶሻል ምንም ሰላም የለም ሰላሜን ማገኝበትን ወስዳችሁብኝ ምን ሰላም አለኝ እኔ አንቺ ብቻ እኮ አይደለሽም ሰላምሽ ምን ሰላም አለኝ ቆይ በመጀመሪያ ተረጋጊ ስሚ አይደለም አሁን ምንም መረጋጋት አሁን ላይ አልፈልግም ልጄን ነው የምፈልገው እኔ ልጄን ነው በቃ ልጅሽን እኮ ታገኛለሽ ገብቶሻል ነገር ነጥቃችሁኛል እኮ አንቺ ብቻ እኮ አይደለሽም እማዬ ሰላምሽ ነው ያጣሽው ገብቶሻል ምንድነው የምትይኝ እሺ አንቺ ተረጋጊ መጀመሪያ ተረጋጊ አይሆንም በማርያም አሁን እኛ ካልተረጋጋን እኛ ነገሮችን ካላሰብን በስተቀር ምንም ሰላም ሊሆን ምንም አይነት ሰላም አይኖርም እኮ ሰላሜን አጥቼ ነው ያለሁት እኔና አንቺ ሰላም ሆነን ካላወራን ነገሮችን አይዲያዎችን ሼር ካላደረግን ሰላም ይለኝም አይ አይገኝም ሲጀምር ከና ማገኛው ነጥቃችሁኝ ስንቀም ሙሉ ወስዳችሁብኝ ልጅ እኮ ማይ ስሚኝ መጀመሪያ አንደኛ ነገር ይሄደው አባቱ ጋር ነው ግን ደግሞ አባቱ ነኝ የሚለው ሰውዬ መታ ያቅም ከዚህ በፊት ታውቂያለሽ የት ነበር ሲጀምር ለምን አንቺ ብቻ እኮ አይደለሽም የተጎዳሽው ገብቶሻል እኔም እዚህ ጋር ተጎድቻለሁ የኔም ልጅ ነው አንቺ ብቻ እኮ አይደለም ገብቶሻል ልጅሽ ቢሆንም አሳልፈሽ አስጫቸውም ነበር እኔ አሳልፌ ሰጥቼ ነው አስፈቅጄሽ መሰለኝ አይደል ያመጣው እኔ አልፈቀድኩልሽም እኔ አሁን ልከራከርሽ ምናምን አልፈልግም ገብቶሻል እኔ ነበርኩ ስሚኝ እኔ ልከራከርሽ እየፈለኩኝ አይደለም ገብቶሻል አሁን ግን እዚህ ጋር ማስረዳት ያለብንን ነገሮችና እዚህ ጋር ግልጽ ማድረግ ያለብን ነገር ግልጽ እናድርግ በዚያ ላይ ደግሞ እኔ አንቺ እንደዚህ በሆንሽ ቁጥር ምንም ተረዳተን ነገሮችን ግልጽ ማድረግም አንችልም ልጁንም ማግኘት አንችልም እኛ ስንረጋጋ አይደለ ልጁን ማግኘት የምንችለው አይደለም የለም ልጁ ይመጣል እኔ ከየትም ብዬ ለማምጣት እሞክራለሁ ወንድም አጎቱንም ቢሆን እጠራዋለሁ እኔ አካል በጣም መልካም ሰው ነው ከምልሽ በላይ የዛን ጊዜ በጣም ተጎድቶ ነው እሱም እንደዛ ጀመር እሱም አንቺን ብትሆኚ የሰራችሁት ነገር ነው ይሄ እኔ እዚህ ጋር ተመሳጥራችሁ በሰራችሁበት ነገር ነው ካለ ምንም ነገር የለውበትም ስለዚህ እኔ አሁን የምፈልገው ልጄንና ልጄን ብቻ ነው ቆይ እኔ የምለው ልጁ አንቺ ብቻ ነው አንቺን ብቻ ነው እንደሚሰማሽ አንቺ ብቻ ነው ያሳደግሽው አንቺ ጋር ስለቆየ ብቻ አይደለም ልጄ እኔ እንዴት አድርጌ እኔ እንዴት በእናትሽ ስሜታዊ አታድርጊኝ ገብቶሻል አንቺ ጋር ስለቆየ አንቺ ጋር ስለኖረ ምናምን ልጅሽ የምር አብራችሁ ሁሉ ነገር ከኔ በላይ ላንቺ ሊሆን ይችላል ገብቶሻል እኔም ግን እዚህ ጋር አቅቶኛል እኔ እኮ ነኝ አደራ ቃል እኮ የገባሁት እኮ ነኝ ለምን ስሜታዊ ታደርጊኛለሽ ቃል ብትገቢም በእኔ በኩል ነው እኮ ሁሉም ነገር አይደለ እኔ ነኝ ልጁን ያሳደግኩት እሺ አሁን እኔ ምልሽን ነገር አሳደጊ እስከሆንክ ድረስ ባልወልደውም እኮ ይቆጨኛል እሺ አጎቱን ልጥራ አንዴ ጣርቼው ስልክ ልደውል ምንም ነገር አያስፈልግም ከሱ ጋር ሲጀምር መገናኘትም አልፈልግም እሺ ልደውልለትና ከዛ በኋላ ማውራት ያለብሽን ነገር እሱን ታወሪያለሽ ገብቶሻል እኔ አሁን እዚህ ጋር እያስረዳሁሽም ልትረጅኝም አልቻልሽም ልታዳምጪኝም አልቻልሽም ነገሮችን ረጋ ምን ይዤ ላዳምጥሽ እሺ እኔ አሁን ከአቅሜ በላይ ስለሆንሽ እኔ ለሱ ደውልለታለሁ እሱ ሲመጣ ከሱ ጋር ታወሪያለሽ ገብቶሻል እኔ ምንም እየቻልኩሽ ሁላ አይደለም ያንቺ ልጅ ብቻ እኮ አይደለም የኛም እኮ ነው የጥሪ ማሳመሪያ የኮከብ ምልክቱንና 9 በመጫን ሄሎ ወይ የኔ አካል ሰላም ነው
ሄላ አዎ እሱማ ልክ ነህ። በእናትህ በጣም የሚደብር ሁኔታ ውስጥ ነኝ ያለሁት እና ከቻልክ ትመጣለህ። ያለንበትን ቦታ ቴክስት ላድርግልህ። አውቃለሁ ግን በጣም እያስጨነቀችኝ ነው ያለችው ከምልክ በላይ ማለት ነው። ከቻልክ አንዴ መተህ ካውርታት ያለውን ነገር አስረዳት። እኔ ከአቅሜ በላይ ሆኗል። ማርያምን እኔ ከዚህ በላይ አልችልም። በቃ እኔ እኮ ተጨነኩኝ። ምን ላድርግ በእናትህ? እሺ አሁን እኔ ምልህን ስማኝ። መተክ አንዴ እናቱን አግኛት። ገብቶሃል? እሷ ያሳደገችው እሷ ናት። መተክ እኔን እያስጨነቀችኝ ነው እዚህ ጋር። እኔ ምንም መጨነቅ አልፈልግም። ገብቶሃል? አሁን ለራሱ አጠገቤ እሱን ልጥራልና እሱን አናግሪው ብያት ነው። ተረጋግታ ለራሱ ምንም እየተረጋጋችም አይደለም። መተህ እሷ የምታናግር ከሆነ መተህ አናግራት። ቴክስት አደርግልሃለሁ። ቶሎ ነው እየሰማሽ ነው አይደለ? በቃ እሱም ማውራት የሚችልበት አይነት ነገር ከሆነ ቴክስት አደርግለታለሁ፣ ይመጣል። አንቺም ደግሞ እሱም ማውራት ያለብሽን ነገር ታወሪያለሽ። ገብቶሻል? ልኬላታለሁ የሚመጣበትን ቦታ። ስለዚህ እኔ አታስጨንቂ። ገብቶሻል? አንቺ ብቻ አይደለሽም እዚህ ጋር። እኔም ቢሆን እኮ ያን ነገር እኔም እናቱ ነኝ። አንቺ እናቱ ነሽ፣ ግን በሀደራ ተሰጥቶኛል አይደል? ቢያንስ ይሄ ነገር ሊያበሳጨኝ አይችልም። እኔ እኮ ምንም ባልወልደው እኮ ከጎኔ ሆኖ አሳድጌዋለሁ። እኔ ልረጋጋ። በቃ አንቺ ተረጋጊና አንቺ ተረጋጊ። በቃ ትክክል ነሽ። አንቺ ያልሽው ትክክል ነው። ያጠፋሁት እኔ ነኝ፣ ግን በቃ ተረጋጊ። ገብቶሻል? አሁን እሱ ሲመጣ ከሱ ጋር ታወሪያለሽ ያለውን ነገር፣ ማን እንደወሰደው፣ ለምን እንደወሰዱት፣ እንዴት እንደዚህ እንደተፈጠረ ሁሉንም ነገር ከሱ ጋር ታወሪያለሽ። ገብቶሻል? አሁን ግን ቢያንስ አይኑን አያሳየኝ። እኔ ምላስሽን ልችለው በቃ አቅቶኛል። እንዴ ምን ሆነሽ ነው አንቺ? ቆይ ደም ይምጣ ጥሪልኝ። እሱ ሲመጣ እሱ ማውራት ፈልጋለሁ ፊት ለፊት ላይ። ሲጀምር አውቆ ተመሳጥሮ ያደረገው ነገር ነው። እሺ እሱ ሲመጣ እንቀጥላለን። እኔ ምንም እየቻልኩሽ ስላልሆነ እሱ ሲመጣ ቤተሰብ እንቀጥላለን። ያለውን ነገር እሱ የሚያስረዳን ይመስለኛል። በትንሹም አስባለሁኝና ሲመጣ እንቀጥላለን። እሺ ቤተሰብ ተመልሰን መተናል። ደርሻለሁ ምናምን ይምጣበት እንጂ ያን መቀባጠር ነው። ለእነሱ እኮ ልናወራ ነው አይደል? እዚህ ጋር የመጣ ነው እኮ። የምን ቤተሰብ ነው ምናምን? ለምን ቤተሰብ ትሄልሽ? ይምጣ በቃ። የመጣ ነው አይደለ? ተመስገን መጣ። ቢያንስ እሱ ሲመጣ ትንሽ ምትለፈል። ነኛካ እንዴት ነው? ዳነካ ሰላም ነው። ታወቃት ልጁን ያሳደገችው ፋናት ነው። እሱ ነው ነኛካ። በዚህ መንገድ ነው በጣም ደስ ይላል። እና ምንም እንዴት ለበልሽ? አሁን ምንም እንድታወሩልኝ እኮ አልፈልግም። ሁለታችሁም ቢሆን ምንም ነገር እንድታወሩልኝ አልፈልግም። እኔ ልጄ ነው አሁን ላይ እዚህ ጋር ነው ያሳድጌዋለሁ። እኩል ከኔ ጋር እየበላ የራሴ ምግብ እያበላሁት ለራሴ ምሰራውን አንድም ነገር ከምለብሰው አንፃር ሄጄ ስገዛ ራሴውኑ እያለበስኩት ከጉዬ ይዤው እንዴት ነው ልጄ ታይ በቻልሽ መጠን ለመረጋጋት ሞክር። ውለታሽ አለብንና ገብቶሻል? የእህቴ ልጅ ነው፣ አጎቱ ነኝ። መጥፎ ነገርን አልመኝለትም ማለት ሲጀምር አንተም ቢሆን ተመሳጥረህ የሰራኸው ነገር ነው። አጎቱ እየፈለገ አጎቱ ብትሆን እንዴ? እኔን ስሚ መጀመሪያ። እኔ እኮ አንቺ እባክሽ ለመረጋጋት ሞክሪ። አንቺ ባለ ሁለታችን ነሽ፣ እየነገርኩሽ ነው። እባክሽን ተረጋጊ። ምንም የምረጋጋው ነገር የለም። አትያዘኝ፣ እንዳትይዘኝ። እንዴት ነው ተረጋጊ የምትለኝ? ልጅን የመሰለ ነገር አብሮኝ አድጎ አንቺስ ብትሆኝ እናቱ አይደለሽ? አታወሪም? ቆይ እኔ የምለው እኔ እንዴት አድርጌ ላስረዳሽ? ቆይ አንቺ ለምንድን ነው ትንሽ እንኳን መጥፎ ነገር አናስብም። አሁን እኔ ምንም ነገር እኮ ማሰብም ሆነ ምንም ጭንቅላቴ ምንም ነገር እየተቀበለልኝ አይደለም። አሰማ እኛም እኮ እኔ አሁን የምፈልገው ልጁ ነው። ካደገ በኋላ ከኔ መውሰድ ማለት ምን ሚሉት ነው? አሁን እኔ የምልሽን ስሚ። ይገባኛል። አሁን እዚህ ጋር አንቺ እያልሽ ያለሽው ትክክል ነው። በቃ ገብቶሻል። አሁን የምትናደጂው ትክክል ነው። ያሳደግሽው አንቺ ነሽ፣ ትክክል ነው። ግን ነገሮችን የምታስቢው እንዴት ነው? ቆይ እንዴ እኔም እኮ እናቱ ነኝ። አንቺ እናቱ ነሽ። እኛ ህፃን እያለ አምጥተሽ ጥለሽብኝ ነው አይደል? እሺ አሁን ካደገ በኋላ ምን ይሁን ነው የምትዩ? ምንም እኮ ማለቴ ባይወልድም ልጄ ነው።
ምንም ቢሆን ባይወልድም ማጸኔ ምንም አይነት ልጅ ባይሸከምም ልጄ ነው። እሺ ይገባኛል እኮ ስሜት አንቺ ቢያንስ ባለውለታችን ነሽ እኮ ለመረጋጋት ሞክሪ። መፍትሄ ልጁን የሚያሳጣን ነገር አልረጋጋም። ምን ይዤ ልረጋጋ? ምን ይዤ ልረጋጋ? እሱ ንገረኝ። ምንም አይሆንም፣ በእኔ ሆንብሽ ምንም አይሆንም። ልጅ ወደ ነበር። ስለዚህ የምፈልገው ልጄን ነው እንጂ ምንም አይነት ነገር አልፈልግም። አሁን እናንተንም ፈልጌ አይደለም እዚህ ጋር የቆምኩት። እሱ ላይ ለምን ትጮያለሽ? ፍቅር ስሚ፣ እሱ እኮ እሱ አይደለም እኮ አጎቱ ነው። ከማን ጋር የወሰደው ልጁን እሱ ነው። እሱ አይደለም እሱ እንዴት ይወስደዋል? እሱ ቢወስደው ለምን አያመጣልሽም? እኔ ላየው እኮ ነው የመጣሁት። እሱ እኮ ላየው ነው የመጣው። ገብቶሻል? እዚህ ጋር ነው ያው ላስረዳሽ። እሱ ተደብድቦ ነው የተወሰደበት ልጁ። እኔም አላቅም ነገሮች ሲፈጠሩ። እኔ አሁን እዚህ ጋር የተናደድሽው ነገር ትክክል አይደለም እያልኩኝ አይደለም፣ ግን ነገሮችን ለመረጋጋት ሞክሪ። ከሱ ጋር ያገናኘውሽ እኮ ቢያንስ እንኳን ተረጋግተሽ እንድታስቡ ነው። ገብቶሻል? እርግጥ ነው ይሄን ልጅን አንቺ በጣም ብዙ መስዋዕትነት ከፍለሽ አሳድገሽዋል። አብሮሽ ካንቺ ጋር ነው ያደገው አይደል? ይሄንን እኛ ደግሞ የምናውቀው ነገር የለም፣ እሷ ናት የነገረችኝ። ስለዛም ከልብ እናመሰግንሻለን። አሁንም ልጁን ካንቺን ለመውሰድ የምናደርገው ጥረት አይደለም። ይሄ ልጅ በተጎዳ ቁጥር እኔንም ይሰማኛል፣ ያመኛል። የእህቴ ልጅ ነው፣ ምክንያቱም እንዲጎዳ አልፈልግም። የሰማሽኝ ነው አይደል? አሁን ምንም አይነት ነገር እኮ እንድትነግረኝ እኮ አይደለም። ልጁን ነው አይደል የምትፈልጊው? ልጁን ነው እኔ የምፈልገው፣ ልጁን ነው። እንደ ልጄ ብዬ ያሳደኩትን ልጅ ፈልጋለሁ። በጣም አስብለታለሁ። ምንም ነገር እንዲጎዳ አልፈልግም። ይሄ ልጅ አብሮኝ ቢያደግ በጣም ደስተኛ ነበርኩ። ግን ምንም እኔ ፈልጌው የተፈጠረ ምንም ነገር የለም። ያዳመጥሽኝ ነው። እስካሁንም ለተፈጠረው ነገር በጣም ይቅርታ። እኔ ይቅርታ እንድትጠይቀኝ አልፈልግም። እሺ፣ ምንም አይነት ይቅርታነት አልፈልግም። ልጁን እኔ ነኝ አይደል ያስወሰድኩት? እኔ ነኝ አይደል? እኔ ነኝ ብለህ ትጠይቀኛለህ? እሺ፣ እንድመልሰው እድል ስጪኝ እባክሽን፣ እባክሽን። ምን አይነት እድል ነው የምሰጥህ? ምን አይነት እድል? የእህቴ ልጅ እኮ ነው። የእህቴ ልጅ ቢሆን መች ለሷ ኬር መች ሰጠ? መች አውቄ ነው ኬር የምሰጠው? ሳላውቀው እኮ ነው የጠፋችብኝ። እኔም እኮ አሳዳጊ፣ እኔም እኮ እናቱ እኮ ነኝ። ገብቶሻል? አንቺ ጋር ስለኖረ ብቻ ነው እንደዚህ የምትሆን። እኔ ሳይሰማኝ ቀርቶ ነው ተረጋጊ እያልኩሽ ያለሁት። እንዴት ነው እያሰብሽ ያለሽው? ልጅ አምጥተሽ ልጅ ሆኖ አምጥተሽ እስከሰጠሽኝ ድረስ ምንም ላይሰማሽ ይችላል። ግን እንዴት ነው ልጅ የሚያስተዳድግ ላይ አስተዳደጉ አንቺ ጋር እየመጣሁ እየተከታተልኩት ያለሁት እኮ ነኝ። አብሬው ባላድርም እኮ ልጄ ማለት እኮ ነው። ገብቶሻል? ቃሌ ነው እዚህ ጋር እየተሰረቀ ያለው። ከአንቺ በላይ እኮ ነኝ እዚህ ጋር ተጠያቂነት ያለኝ። አንቺ ለምንድን ነው ልትረጋጊ ማትሞክሪ? እኔ ከወለደው በላይ ደግሞ በቃ ስሜቴ ሁሉ ነው የሚረበሸው። እኔ እንዴት አድርጌ እንደማስረዳሽ አላውቅም። እግዚአብሔር ምንም እየተረዳሽኝ አይደለም። እሱ እኮ እዚህ ጋር እኮ እሱ እኮ አይደለም ያሳገተው ልጁን። ገብቶሻል? ወይም እሱ ፈልጎት አይደለም፣ እሱ ናፍቆት ነው ሊያየው የመጣው። እሱ ላይ በጮሽ እኮ ምንም እኮ ጥቅም የለውም። ልጁ የታል? የት ገባ ነው? የት ገባ? አንቺስ ቢሆን የት ገብቶ ነው? አንቺስ እንደዚህ ልብሽ ያረፈው? በቃ ማሳወቅ ያለብን ልጅ እኮ ነው። ምን ማለት ነው? ቆይ ምን ማለት ነው ትለኛለህ? ምን ማለት ነው ትለኛለህ? እሺ፣ በቻልሽ መጠን ለመረጋጋት ሞክሪ። አንቺ አሁን እያደረግሽ ያለሽ ማለት ነው ማለት የእህቴ ልጅ እኮ ነው። ሲጠፋ ምንም የማይሰማኝ ነው እንዴ የሚመስልሽ? ቆይ አውቄ ያስወሰድኩት ነው የሚመስልሽ? ተመሳጥራችሁ ያረጋችሁት ነገር ነው። ተመሳጥራችሁ ያረጋችሁት ነገር ነው። እናት እስኪ ዝም የተነጋገርሽ አውሪሽ። ትንሽ ዝም ለማለት ለታናሽ እህቴ ከኔ በላይ የምታስቢላት ነው እንዴ የሚመስልሽ? እኔ አከል በእናትህ ተረጋጋ እንዴ። እሷ ማለት ልጁን እኔ ነኝ አይደል ያስወሰድኩት? ራሴው እንደመልሰው ጊዜ ስጪኝ። ገብቶሻል? አውቄ ያደረኩት ምንም ነገር የለም። እኔ አከል ተረጋጋ። ባባ ምን ይዤ ነው የምረጋጋው? አይደለም እኔ የተጎዳሁት አይታያትም። ምን ይዤ ነው እያልከኝ ነው አሁን? አጎቱ እኮ ነኝ ለልጁ። አይገርምሽም? ይሄን እየሰማሽኝ ነው አይደል? ምንም ነገር አልሰማሁም። ሰማኸኝ አይደል? መፍትሄ የምንለውን ሀሳብ ብናቀርብ ነው የሚሻለው አይደል እንዴ? እስከ 4 አመቱ እኔ ጋር አደገ እኮ ልጁ። 4 አመት ድረስ እኔ ጋር አድጓል። 4 አመት ሁሉ የት ነበር? ነገር ያደርሱበት እኔ ዝም ብዬ አልመለከትም። የእህቴ ልጅ ነው። ለምን እንደማታዳምጪኝ? ቆይ አንቺ ያከል በማርያም አንተ ተረጋጋ። ተረጋጋ ትይዋለሽ እንዴ? ምን ሆነ ነው የሚረጋጋው? ምንድነው? ተረጋጋ። ምን ሆነ የምታረጋጊው? አንቺ ቆይ ቢያንስ እኮ ሰጥቻቸዋለሁ እያለሽ ነው አይደለ? ሰጥቻቸዋለሁ እያልኩ አይደለም። በግድ ነው የምትወስዱት አይደል? አንደኛው አባቱ ነው። ስለዚህ አስረክበከዋል። አላስረከብኩትም። አስገድደውብኝ ነው የወሰዱት። ምን እንደሚፈልጉ ጠይቀናቸው የሚፈልጉትን ነገር አድርጌ እኔ ልጅን ማስመለስ ነው ፈልገው ልጄን የመጣሁት እኔን ለማባበል። ይሄ ሁሉ አንቺም እናት ነሽ አይደል? ተመሳጥረሽ እኮ ከነሱ ጋር እኮ ምንም ማድረግ አይችይም። ለምን ብትይ የወለደ ማህፀን ነው ያለሽ አይደል እንዴ? እሺ እኔ ደውዬ እጠራታለሁ። ምን እንደምትፈልግ ይሄ ከራሷ አንደበት ትሰሚያለሽ። እሺ አንቺ የሰማሽኝ ነው አይደል? እኔ ደውዬ እጠራታለሁ። እያንዳንዱን ነገር ከእሷ አንደበት ትሰሚያለሽ።
ውስጥ ምን አይነት ጉድ ውስጥ ነው የገባሁት? ኤላና ና እዚህ ጋር አውራታ አናግራታለሁ። ኧረ በፈጠረሽ አምላክ ዝም ለማለት ሞክሪ። ዝም አይደለም። 4 አመት ሙሉ እንድታሳደግ የሰጠውሽ እኔ ነኝ አይደል እኮ። ታዲያ በኃላፊነት የምበላውን እንደዛ ያልኩኝ አይደለም። ተረጋጊ። ገብቶሻል? ተረጋጊ። በቃ አማርኛ ነው እያወራ ያለሁት። አናግራታለሁ። ልጁን ከወሰዱት መካከል ዋነኛዋ እሷ ነች። ገብቶሻል? ከራሷ አንደበት ትሰማለች። ልጁ ምንም ነገር አይሆንም። አንድ ነገር ከሆነበት እኔ ራሴንም ይቀራለሁ። የሰማሽኝ ነው አይደል? ማንም መብት የለውም። የእህቴ ልጅ የመንካት ማንም መብት የለውም። በፊት ነው እንጂ መጠንቀቅ ማድረግማ ሊያደርጉበት ይችላሉ እኮ። ነገሮችን እኮ አውቄ አይደለም። የእህቴ ልጅ እንደወለደች እንኳን ምንም የማውቀው ነገር የለም እኮ። የሰማሽኝ ነው አይደል? ልጅ እንዳለ ስሰማ ምን ነበር ማድረግ የነበረብኝ? እጅግሬን አጣምሬ ቤቴ ቁጭ ማለት ነበረብኝ? የእህቴ ልጅ ማየት የለብኝም? ለዚህ ልጅ እኮ በደንብ አስፈልጓለሁ እኔ እኮ። አንቺ ብቻ ነሽ ነገሮችን ማድረግ የምትችይ ይመስልሽ? ቆይ አሁንም ቢሆን ለተፈጠረው ነገር በጣም ይቅርታ። ከቻልሽ በቻልሽ መጠን ለመረጋጋት ሞክሪ። የሰማሽኝ ነው አይደል? እንዲህ መሆናችን ለማናችንም አይጠቅመንም። ንገሪያት አንቺ። እኔ ምንም ተረጋጊ ያልከኝ ነው። ተረጋጊ። ልጁን እኛ ራሳችን እንመልሳለን። ከየትም ገብተን ነው በቃ ማወቅ ያለበት አካል ሁሉ አውቆ ልጁን መመለስ ባለበት ሁኔታ ሁሉ የቻልነው ሁሉ እናደርጋለን እንጂ አሁን እዚህ ጋር ምን ትሰራለህ ነው? እኔ ጋር መምጣት ያስፈልግህ ነበር። ለማሳወቁም ለምንም እኮ ልጁ አባቱ አጠገቡ ነው ያለው። ገብቶሻል? በእንደዚህ አይነት መንገድ ከሄድን ተጎጆቹ እኛ ነን እንጂ እነሱ አይደሉም። ወደዚህ ነው የምንጠቅማቸው። እናቱ ታለች ብንባል ምንድነው መልሳችን? ጥላው ሄዳለች ከጣሉበት ነው ያነሱት ምናምን ቢሉንስ ምንድነው መልሳችን? ዲኤንኤ ብዙ ነገር ቢደረግ ይሄ ልጅ አባቱ ነው አይደል እንዴ? ገብቶሻል? እሱም የማሳደግ ፍቅሩ ኖሮት አይደለም፣ የሚያገኘው ጥቅም ቢኖር ነው እንጂ ሌላ ምንም ነገር ኖሮት አይደለም። እኔ ልጄን እስካየው ድረስ ምንም ነገር ሊገባኝ አይችልም። ምንም ነገር ብትለኝ አሁን ውስጤ ራሱ ሊቀበል አይችልም። አሁን ቆይ እናመልክት ተባለ፣ ፖሊስ ጋር ሄድን። ከዛ አባቱ ጋር ነው ያለው። ከዛ እናቱን አምጡት ቢባል እኛ እናቱ ነሽ፣ ትክክለኛ እናቱ ነሽ፣ ወልደሽዋል አይደለም? ግን አሳድጌዋለሁ። እሱን እየካልኩ አይደለም። ይሄንን ይመስልሻል እንዴ? ግን የሚያዩት ህጎች እንደዛ ነው። አሁንም ቢሆን እኮ እናንተ ምንም አይመለከትሽም ነው አይደል? እዚህ ጋር ምንም እኔ ማሳደጌ እሱ ምንም ነገር አይመለከትሽም ነው። ምን አይነት ቋንቋ ላስረዳሽ? ቆይ እኔ እያወራሁ ያለሁት በአማርኛ ነው አይደለ? ወይ ሌላ ቋንቋ የተናገርኩ አይደለም። የሚገባሽን ቋንቋ የተናገርኩኝ ደግሜ ያወራሁትን ደግሜ እንዳወራ ታደርጊኛለሽ። እባክሽ አንቺ ተረጋጊ። ስማማን ነው። ምን አይነት ጉድ ውስጥ ነው የገባነው? ስሚ ምን ይሰራል? እሺ ከቻልሽ ተረጋጊ። እኛ ያንቺ ትልቅ ውለታ አለብን። የሰማሽኝ ነው አይደል? ልጁ ላንቺ ብቻ አይደለም የሚያስፈልገው ለኛም ጭምር ነው። ይሄ ልጅ እኮ አያቱን እንኳን ማየት አለበት አይደል እንዴ? እናቴ ስለዚህ ስለተፈጠረው ነገር ምንም የምታውቀው ነገር የለም። ከአንቺ የተሻለ እሷ መብት አላት። የሰማሽኝ ነው? እህቴን በሰራችው ስራ ስላፈረች ነው አንቺ ጋር አደራ ብላ ያስቀመጠችው እንጂ ለእናቴ መስጠት አቅቷት አይደለም። በቻልኩት መጠን ልጁን ሊያስመልስ የሚችል ነገር ነው ያደረኩት ያለሁት። የሰማሽኝ ነው አይደል? ጭንቅላቴ እረፍት እንኳን አላገኝም። በስርዓት መተኛትም እንኳን አልችልም። ይሄን ነገር መፍትሄ ሳላበጅለት እናንተ እባካችሁ ተረጋጉ። እኔ እሷን ይዣት እመጣለሁ። የሰማሽኝ ነው? ግን በእንደዚህ አይነት መንፈስ እንድታናገሪያት አልፈልግም። ልጁን የሚጎዳ ነገር እንድታደርጊ አልፈልግም። ምክንያቱም ልጁ እነሱ ጋር ነው ያሉት። የሚፈልጉትን ነገር ብንሰጣቸው እኚህ ሰዎች ገብቶሻል? ከልጁ ምንም የሚጠቀሙት ነገር የለም። እና እባክሽ ተረጋጊ። እሷን ይዣት እመጣለሁ። ሄርካ በእናትሽ አረጋጊ። ሰምተሽኛል አይደለ? እያለ ያለውን ገብቶሻል አይደለ? እነሱ ጋር እስካለ ድረስ እነሱ እሱን ፈልገውት ሳይሆን እኛን መጉዳት እሱን መጉዳት ስለሚፈልጉ ነው። ገብቶሻል? የኔ አካል ጋር የሆነ ጥል አላቸው። በቃ በዛ ነው አሁን ልጅ እንዳለው ለራሱ ትዝ ያለው ያ ነገር ስለተፈጠረ ነው። ስለዚህ እኛን አሁን እነሱ እኮ ምንም እኛ እንደዚህ መሆናችን ጥቅም የለውም። ስለተቀማ ደስ ብሎሻል? እኔ እንዴት አድርጌ ስታስቢበት እንዴት ነው? አንቺ ስታስቢበት እንዴት ነው? ስለተቀማ ደስ ብሎኛል እያልኩሽ አይደለም። እነሱ ጋር መኖሩ ልጁ ፖሊስ ጋር ብንናገርም አባቱ ጋር ነው ያለው። እሱን ለመጉዳት ስላሰቡ ነው፣ እኔ አካልን ለመጉዳት ስላሰቡ ነው ልጁ ነው የወሰዱት። ገብቶሻል?
እኛ አሁን እንደዚህ ስለተናደድን ነገሮችን በጣም ከባድ ነው የሚሆንብን። ገብቶሻል? እንዴት ነው? እኔ እንዴት አድርጌ ላስረዳሽ? በማርያም ተረጋጊ። ምክንያቱም ልጁን አይሰጡንም። ልጁን አትፈልጊው? ትፈልጊዋለሽ አይደለም? እንዴት አልፈልገውም? ስለዚህ ሁለታችን እንዴት ያንገበግበኛል? እንዴት ነው የምታስበው? እኔ የምፈልገዋለሁ፣ አንቺም ትፈልጊዋለሽ፣ የኔ አካል ይፈልገዋል፣ ሁሉም ሰው ይፈልገዋል። እንደዚህ ደግሞ እኛ ካልተረጋጋ እነሱን በጸባይ ካልያዝን ልጁን ልናገኝ አንችልም። ይሄንን ተረጂ። ገብቶሻል? እኔ የምልሽን ለመስማት ሞክሪ በማርያም። ልጃችንን ተመልሶ እንዲመጣ የምትፈልጊ ከሆነ በማርያም ስሚኝ። እኔ እየለመንኩሽ ነው አይደለም? እኔ ሳልጎዳ ቀርቻ አይደለም። ግን በእናትሽ በቃ በቻልሽው አቅም ለመረጋጋት ሞክሪ። ገብቶሻል? እሷ ስትመጣ እሷ ላይ አትጩሂባት። ገብቶሻል? አትጩሂባት አትበይኝ። አሁንም አትጩሂባት የምለው በምክንያት ነው። አትጩሂባት ማለት ልጁን ትሰጠናለች ካልጮህንባት። ገብቶሻል? አሃ እሷ ናት። ስለዚህ ከእሷ ጋር ነው የተመሳጠራችሁት ማለት ነው። አንቺ ውሻ እሺ፣ እንዳትጠጊ። ስርዓት የለሽም እንዴ? ተረጋጊ። ለምንድን ነው ሰው ማሰሚው? አንቺ እሷ ናት አይደል? አዎ፣ ተረጋጊ። ስለዚህ ልጅን ትመልሽልኛለሽ? ይቅርታ፣ ልጁ የወንድሜ ልጅ ነው። ሰምኛለሽ? እና የወንድምሽ ልጅ ቢሆንስ? ስጋዬ ነው፣ ደሜ ነው፣ የራሴ ነው። ቢሆንስ? አንቺ ነሽ? ተረጋጊ። በእናትሽ ተረጋጊ። ልቀቂያት ነው እንዴ? አንቺ በማርያም ልቀቂያት። አንቺ ነሽ?